የአንጋፋ ሙዚቀኞችን ሙዚቃዎች በመጫወት እውቅና ማግኘት የቻለችው ቬሮኒካ አዳነ በተለያዩ ጊዜያት የማህበራዊ ሚዲያ ማድመቂያ መሆኗ አይዘነጋም። ከወደ ሰሞኑ ባደረገችው ድርጊት በርካታ አድናቂዎቿ ቅር መሰኘታቸውን ኦዲዮ እየገለጹ ነው። ከጠንካራ ሃይማኖተኛ ቤተሰብ እንደተገኘች የሚነገርላት አርቲስቷ ከወደ ሰሞኑ ሃይማኖቷን መቀየሯን ተከትሎ መነጋገሪያ ሆናለች። እውነት ቬሮኒካ ከክርስትና ሃይማኖት ወደ ፕሮቴስታንትነት ተቀይራለች? መቀሌ ዩኒቨርሲቲ ስትማር ያጋጠማት አስገራሚ ነገር ምንድነው? ሙዚቀኛ ቬሮኒካ ሃይማኖት ለመቀየሩ ያለችው ያልተጠበቀ ንግግርስ ምንድነው? እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ቬሮኒካ አዳነ ሃይማኖት የቀየረችበትን አስገራሚ ምክንያትና ከዚህ በፊት ሰምታችሁ የማያውቋቸውን ድብቅ ሚስጥሮቿን እናጋራችኋለን። አብራችሁን ቆዩ። በቅርቡ ለሙዚቃ ዝግጅት ወደ እስራኤል ያቀናችው ሙዚቀኛ ቬሮኒካ በዮርዳኖስ ወንዝ መጠመቋን ተከትሎ በርካታ ግለሰቦች ሃይማኖቷን ቀይራለች ሲሉ ተደምጠዋል። በዮርዳኖስ ወንዝ መጠመቅ ለክርስትና ሃይማኖት ተከታዮች መታደል እንጂ ሃይማኖት መቀየር አይደለም። ስለዚህ ጉዳይ መልስ የሰጠችው ሙዚቀኛዋ እንዲህ ስትል ተደምጣለች። ይህ ሲሆን የተመለከታችሁት ለዘመናት ስመኘው የነበረ ነገር ነው። እኔ በቅድስት ድንግል ማርያም አማላጅነት የማመን አንስት ነኝ። በዮርዳኖስ ወንዝ መጠመቅን ለፕሮቴስታንት ሃይማኖት ተከታዮች ማን እንደሰጣቸው ግን በማህበራዊ ሚዲያ ፎቶ ማጋራቴን ተከትሎ በርካቶች ሃይማኖቷን ቀየረች ሲሉ አድምጫለሁ። እኔ መቼም ቢሆን የጌታዬን እናት የምከድ በህይወቴ የተደረገልኝን ተአምራት የምረሳ ከንቱ ፍጥረት አይደለሁም። መቼም ቢሆን ማህተቤን ልበጥስ አልችልም ስትል ሙዚቀኛ ቬሮኒካ አዳነ ሃይማኖት ቀይራለች ለሚሏት ግለሰቦች ምላሽ ሰጥታለች። የኦርቶዶክስ ሃይማኖት ተከታይ ከሆኑት አርቲስቶች መካከል አንዷ የሆነችው ቬሮኒካ መቼም ሃይማኖት ልትቀይር እንደማትችል አስረግጣ ተናግራለች። በቅርቡ ተዋናይት ብሩክታይት ሽመልስ ከኦርቶዶክስ ወደ ፕሮቴስታንት ሃይማኖቷን መቀየሯን ተከትሎ ብዙዎች አስተያየታቸውን ሲሰጡ ነበር። ተዋናይት ብሩክታይት ሽመልስ እስካሁን የነበርኩበት ህይወት ልክ አልነበረም። ኢየሱስ ከነበርኩበት አስቸጋሪ ህይወት ሊያወጣኝ ፈልጎ ወደ ቤቱ ጠርቶኛል። ቀሪ ዘመኔን በሙሉ እሱን አገለግላለሁ። የጌታ ፍቅር እንዲገባኝ በየጊዜው ስትጥር የነበረችው ጓደኛዬ ተዋናይት ሰገን ይፍጠርን ከልብ ያመሰግናታለሁ። አሁን የጌታ ፍቅር ገብቶኛል። ጌታ ኢየሱስን የግል አዳኝ አድርጌ ተቀብያለሁ ስትል ሐሳቧን በማህበራዊ ሚዲያ አጋርታለች። በርካታ የኪነ ጥበብ ዓለም ሰዎች በተለያዩ ጊዜያት ሃይማኖታቸውን ሲቀይሩ እንመለከታለን። ትክክለኛ ምክንያታቸው ምንድነው ብላችሁ ታስባላችሁ? እስኪ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩን። በቅርብ ዓመታት ወደ ሀገራችን የኪነ ጥበብ ዘርፍ ብቅ ብለው መወደድ ከቻሉ ሙዚቀኞች ውስጥ አንዷ የሆነችው ቬሮኒካ አዳነ መቀሌ ዩኒቨርሲቲ ስትማር በነበረበት ወቅት ስላጋጠማት አሳዛኝና አስገራሚ አጋጣሚ እንዲህ ስትል ምስክርነቷን ሰጥታለች። እኔ ለመኖር ከመመኝባቸው ከተሞች ውስጥ መቀሌ ተቀዳሚዋ ነች። መጀመሪያ ወደ መቀሌ ዩኒቨርሲቲ ለመማር ስመደብ ደስታ አልተሰማኝም። ላለመሄድ ማስቤ ነበር። ከሄድኩ በኋላ ግን ፍጹም የተለየ የማህበረሰብ ሰው በልቶ የሚጠግብ የማይመስለው ከራሱ በፊት ሌሎችን የሚያስቀድም ህዝብ ነበር። የመቀሌ ቆይታዬ የህይወቴ መልካሙ ጊዜ ነው። 3 ዓመት አንሶብኛል። በተለይ በአንድ ወቅት ያጋጠመኝ ነገር አሁንም ሳስበው ይገርመኛል። ጓደኞቼን ለመቀበል ወደ ከተማ በወጣሁበት ጊዜ ያልታሰበ ነገር አጋጠመኝ። የደም ማነስ ስለነበረብኝ ድንገት በቆምኩበት ተዘረርኩ። የነቃሁት ሆስፒታል ነበር። አጠገቤ 2 ወንዶችና በዕድሜ የገፉ ሴትዮ አሉ። በመደናገጥ ስሜት የተፈጠረውን ነገር ጠየኳቸው። በተረጋጋ መንፈስ እነሱ ቤት አካባቢ እንደወደኩ ማየት የተማሪ መታወቂያ ሲያዩ ወደ ሆስፒታል እንዳመጡ ይነገሩኝ። መልካምነታቸው አብዝቶ አስገረመኝ። የነበራቸው እንክብካቤ ልብን ያርዳል። ከዛ በኋላ የነበረኝ የመቀሌ ቆይታ አስደናቂ ነው። ሁልጊዜም አርብ ከግቢ በመውጣት እነሱ ጋር በመሄድ ቅዳሜና እሁድን አሳልፋለሁ። እንደ ልጃቸው ነበር የሚመለከቱኝ። ስመረቅም ከቤተሰቦቼ እኩል ደግሰው አስመርቀውኛል። ተመርቄ ወደ አዲስ አበባ ከተመለስኩ በኋላ በየጊዜው እንደዋወላለን። የትግራይ ህዝብ ጨዋና መልካም ነው። አሁን እነዛን መልካም ሰዎች ለማግኘት የቻልኩትን ያክል ጥረት ባደርግም ኔትወርክ ባለመኖር ምክንያት ላገኛቸው አልቻልኩም። ደስታዬ ከኔ ከራቀ 2 ዓመት አስቆጥሯል። መንግስት መንገድና ኔትወርክ በፍጥነት ቢለቅ ምኞቴ ነው ስትል ሙዚቀኛ ቬሮኒካ ዩኒቨርሲቲ ስትማር ስላጋጠማት መልካም ሰዎችና አሁን ያሉበትን ሁኔታ ባለ